በቡድን በመደራጀት በአፓርታማ ላይ የሚገኙ ሱቆችና መኖሪያ ቤቶችን በተመሳሳይ ቁልፍ በመክፈት ንብረት በመስረቅና በመግዛት የተጠረጠሩ 9 ግለሰቦች ተያዙ። ተጠርጣሪዎች ወንጀሉን የፈጸሙት በቂርቆስ ክፍለ ከተማ ወረዳ 10 ደብረ ወርቅ ህንጻ፣ ወረዳ 9 ጃምቦ ሪል ስቴትና ፍላሚንጎ አፓርትመንት ላይ በቀንና በሌሊቱ ክፍለ ጊዜ ከ100 በላይ ስማርት ስልኮችንና ሌሎች ንብረቶችን ነው። 6ቱ በዋና ወንጀል አድራጊነትና 3ቱ የተሰረቁ ንብረቶችን በመግዛት ተጠርጥረው በቁጥጥር ስር የዋሉ ሲሆን ወንጀሉ ከተፈጸመባቸው የግል ተበዳይ መካከል አቶ ብርሃኔ አንዱዓለም ለፖሊስ ባመለከቱት መሰረት አብዛኛው ንብረታቸው መመለሱን ተናግረዋል። የጠፋውን ስልክ ቁጥር ጠየቁኝ፣ ሞዴሎችን ጠየቁኝ። ቴክኖ፣ አይቴል፣ ሳምሰንግ አሉ ብዬ ነገርኳቸው። ስልኮችን መለየት ትችላለህ ያሉኝ፣ ገባውኝ፣ አሳዩኝ። የራሴው ሃንድ ራይቲንግ የራሴው እጅ ጽሁፍ ነው ያለው። ስልኮቹን በምንም መንገድ ማረጋገጥ እችላለሁ። የራሴ ስልኮች ናቸው። አንደኛ የራሴ ጽሁፎች አሉ። ስፔሲፊኬሽኑን ጽፌዋለሁ እዚያ ጋር ታይክ 64 ጂቢ በ4 128 በ6 256 በ8 በ12 ምናምን እያልኩ የጻፍኩት ነበር። እሱ ስለነበረ ንብረቱን ለመለየት የራሴ እጅ ጽሁፍም ስለነበር አጋጣሚ ሆኖ ደግሞ ሰማያዊ እስክሪብቶ አጥቼ ቀይ እስክሪብቶ አጥቼ ነው በቀይ እስክሪብቶ ነበር ጽፌው የነበረውና አስረግጬ ነገርኳቸው የኔ እንደሆነ። ፍጥነቱ ገረመኝ። ለኔ ማመን ንብረቴን ሁሉ አይቸው በዚያ ፍጥነት ይመለሳል እንደዚህ አይነት ሪስፖንስ ይኖራል ብዬ አላሰብኩኝም እውነት ለመናገር። በዚያው ቀን በተመሳሳይ ማለት ለሊት ዘረፉት በ6 7 ሰዓት 8 ሰዓት ያክል ኳስ አይቆዩ ኦልሞስት 99% የሚባለውን የኛን ንብረት እንደያዙ ነው የተገኙት። ከካሹ ብርና የተወሰነ ስልክ ውጪ ሌላውን በፈጠነ ሁኔታ ፖሊስ ይዞልናል። ፖሊስ ጥቆማውን መነሻ በማድረግ ክትትሉንና ፍለጋውን አጠናክሮ የቀጠለ ሲሆን 4ቱን ተጠርጣሪዎች በልደታ ክፍለ ከተማ ሳር ቤት አካባቢ ከሱቅ የተሰረቁትን 99 ሞባይል ስልኮችን ለመሸጥ ሲደራደሩ ይጠቀሙበት ከነበረው ኮድ 2C74623 አዲስ አበባ ኮሮላ ተሽከርካሪ ጋር ሊያዙ መቻሉን የቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ የወንጀል መከላከልና የማህበረሰብ አቀፍ ፖሊስ አገልግሎት ምክትል ዳይሬክተር ተወካይ ዋና ኢንስፔክተር ስለሺ ሸንቁጤ ገልጸዋል። ከነ ተሽከርካሪያቸው ነው በቁጥጥር ስር የዋሉት። ከዛም እንግዲህ አምጥተን እዚህ ምርመራ በማስፋት እነዚህ ቀደም ሲል 3 ወንጀሎች ተመዝግበው ፈጻሚያቸው በእኛ ያልታወቀና ምርመራ ላይ የነበረ ሲሆን እነዚህን ያመኑበትና አምነው መርተው በትክክል ወንጀል ስለመፈጸማቸው ያሳዩበት ሁኔታ ነው ያለው። ሲያዙም በርካታ ቁልፎች ከእጆቻቸው የተገኙበት ሁኔታ አለ። በርካታ ንብረቶች ወስደዋል። ከወሰዱት ውስጥ መካከል እንግዲህ እስካሁን የተመለሰ አዳዲስ ሞባይሎች፣ ሳምሰንግ ስልክ፣ አይፎን 6 ፕሮ ግምቱ ወደ 250 ሺህ ብር የሚገመት $500 አካባቢ፣ የተለያዩ ሽቶች፣ የሴት ቦርሳ እንደዚሁም አልባሳቶች ከግል ተበዳዮች ላይ የተወሰዱ መሆናቸውን የተረጋገጡ ወደ ግምቱ 80 ሺህ ብር የሚገመት ፕሌይስቴሽንም ጭምር በብርበራና በምሪት የተያዙበት ሁኔታ ነው ያለው።